ደስታ የምትጠብቀው ነገር አይደለም። ደስታ አንጎልህ እንዲያስተውል የምታሰለጥነው ነገር ነው። ብዙ ሰዎች ደስታ ትልቅ የህይወት ለውጥ እንደሚያስፈልገው ያምናሉ። ብዙ ገንዘብ፣ ብዙ ስኬት፣ ብዙ እውቅና። ለአመታት ደስታ ትልቅ የህይወት ለውጥ እንደሚያስፈልገው አምን ነበር። ሁሉንም ነገር ያስተካክላል ብዬ ያሰብኩትን ማስታወቂያ ለማሳደድ እየሮጥኩ ነበር እስኪቃጠል ድረስ። ያኔ ነበር የነርቭ ሳይንስ የተለየ ጸጥ ያለ ታሪክ ሲናገር ያገኘሁት። አንጎል በጥቃቅንና ተደጋጋሚ ድርጊቶች ራሱን ይቀርጻል። አንድ ጊዜ ብቻ ሳይሆን አልፎ አልፎም ሳይሆን በየቀኑ። እነዚህ ጥቃቅን ልማዶች ይባላሉ። አንጎልህ የማይቃወማቸው በጣም ትናንሽ ባህሪያት ገና በጊዜ ሂደት ስሜታዊ መሰረትን ለመቀየር የሚያስችል በቂ ኃይል ያላቸው። ዛሬ አንጎል በየቀኑ ደስታ እንዲሰማው በጸጥታ የሚያሰለጥኑ 6 ጥቃቅን ልማዶችን አሳያለሁ። ምንም አስገራሚ ህይወት ለውጥ አያስፈልግም። እንጀምር። ከመጀመራችሁ በፊት እባካችሁ ይህንን ቻናል ሰብስክራይብ በማድረግና ቪዲዮን ላይክ በማድረግ ድጋፋችሁን አሳዩ። ልማድ 1። አንድ ጥሩ ነገር ጥቀስ። ከእንቅልፍ ስትነሳ ወዲያውኑ ስልክን ከማየት በፊት፣ እግርህ ወለሉን ከመንካቱ በፊት አንድ ቀላል ጥያቄ ራስህን ጠይቅ። በአሁኑ ህይወቴ ውስጥ ጥሩ የሆነ አንድ ነገር ምንድነው? ማንኛውም ሊሆን ይችላል። ጤናህን፣ የምትወደውን ሰው፣ ዛሬ እንደገና ለመጀመር እድል ነው። እንደ ጠዋት ቡና ያለ ትንሽ ነገር ቢሆን ይህ ለምን እንደሚሰራ አንጎልህ ውስጣዊ አሉታዊ እድል አለው። ችግሮችን በተፈጥሮ ይቃኛል፣ ምክንያቱም በታሪክ ህልውናዎች በአደጋዎች ላይ የተመሰረተ ነበር። ነገር ግን አውቀህ አዎንታዊ ነገር ስትፈልግ የአንጎልህ ሬቲኩላር አክቲቬቲንግ ሲስተም ታንቀሳቅሳለህ። አንጎልህ ቀኑን ሙሉ እንደሚያስተውል የሚወስን አውታረ መረብ፣ በሌላ አነጋገር የምትፈልገውን ሁሉንም ቦታ ማየት ትጀምራለህ። ይህንን ለረጅም ጊዜ ስታደርግ አንጎልህ ወደ ጭንቀት መሄዱን ያቆማል፣ ወደ እድል መሄድ ይጀምራል። ይህ ልማድ 5 ሰከንዶችን ይወስዳል፣ ነገር ግን ቀኑን ሙሉ የምትለማመድበት መንገድ ይለውጣል። ልማድ 2። በመጀመሪያዎቹ 10 ደቂቃዎች ውስጥ ተፈጥሯዊ ብርሃን ውጣ። የጧት ብርሃን ለስሜት ብቻ አይደለም፣ የነርቭ ነዳጅ ነው። በቀኑ መጀመሪያ ላይ ለተፈጥሮ ብርሃን መጋለጥ የሰርከዲያን ምትን ለመቆጣጠር ይረዳል፣ ሴሮቶኒን ያበረታታል፣ እናም የስሜት መረጋጋትን ያሻሽላል። የፀሐይ ብርሃን እንደ ስሜታዊ ሚዛን ባዮሎጂያዊ ማስጀመሪያ ቁልፍ አድርጋ አስብ። ረጅም የእግር ጉዞ አያስፈልግም። ዝም ብለህ ወደ ውጭ ውጣ፣ መስኮትን ክፈት፣ በረንዳ ላይ ቁም። 1 ደቂቃ እንኳን ብትሆን አስፈላጊ ነች። ሰዎች ብዙውን ጊዜ ደስታን በተወሳሰቡ የዕለት ተዕለት ተግባራት ያሳድዱና ለነሱ ከሚገኘው በጣም ኃይለኛ የስሜት መቆጣጠሪያዎች አንዱ ሰማይን ችላ ይላሉ። አንጎልህ ጠዋት ከብርሃን ጋር እንዲያያዝ አሰልጥነው፣ እናም ወደ ስሜታዊ መረጋጋት በጸጥታ ታሰለጥነዋለህ። እባክዎ ሰብስክራይብ ያድርጉ። ማስታወቂያዎችን ለማብራትና ቪዲዮን ላይክ ለማድረግ ትንሽ ጊዜ ይወሰዱ። ልማድ 3። ትናንሽ ድሎችን ጮክ ብለህ አክብር። አብዛኛው ሰዎች ቀኑን ሙሉ ነገሮችን ያሳኩና ሁሉንም ነገር በስሜት ችላ ይላሉ። ስራ ጨርሰሃል፣ መጓተት አቁመሃል፣ ጤናማ ምርጫ አድርገሃል እና አንጎልህ ቀጣይ ይላል። ነገር ግን የነርቭ ሳይንስ የሚያሳየው ይህን ነው። እድገት ዶፓሚንን ያስነሳል። ዶፓሚን ባህሪን ያጠነክራል። ትንሽ ድልን ስታቆምና ስታውቅ ለራስህ ጥሩ ስራ በማለትም ቢሆን ይህ ባህሪ አስፈላጊ ነው። ድገሞ የሚለውን የነርቭ መንገድ ታጠናክራለህ። ከፍተኛ አፈጻጸም ያላቸው ሰዎች ትላልቅ ድሎችን ብቻ አያሳድዱም፣ በትናንሽ ድሎች ሞመንተም ይገነባሉ። ለመኩራት ትላልቅ ምዕራፎችን መጠበቅ አቁም። በተከታታይ የሚታወቅ ትንሽ እድገት ዘላቂ በራስ መተማመን ይሆናል። ልማድ 4። በቀን 1 ጊዜ ይህንን ጥያቄ ጠይቅ። ምን ጥሩ ሆነ? በቀን መጨረሻ አንጎልህ ስህተቶችን እንደገና የማጫወት ፍላጎት ተቃውም። ይልቁንስ ዛሬ ምን ጥሩ ሆነ ብለህ ጠይቅ። ፍጹም የሆነው ነገር አይደለም፣ ህይወትን የቀየረው ነገር አይደለም፣ ጥሩ የሆነው ነገር ብቻ። በፖዚቲቭ ሳይኮሎጂ ውስጥ የተደረገ ጥናት እንደሚያሳየው በአዎንታዊ ልማዶች ላይ ማሰላሰል አንጎልህ በጥልቀት እንዲያከማች ይረዳል። ይህም በኋላ ለማስታወስ ቀላል ያደርጋቸዋል። ትውስታ መቅጃ መሳሪያ አይደለም እና መራጭ ነው። ጥሩ ጊዜዎች በፍጹም ካልጎበኘህ አንጎልህ በጸጥታ ይሰርዛቸዋል። በጊዜ ሂደት ይህ ልማድ በሚያስደንቅ ሁኔታ ኃይለኛ ነገር ይገነባል። ህይወትህ ጭንቀትን ከሚያስበው በላይ ብዙ መልካም ነገሮች እንደያዘ የሚያሳይ ማስረጃ። ልማድ 5። አንድ ያልተጠበቀ አዎንታዊ መልእክት ላክ። ደስታ ወደ ውጭ ሲንቀሳቀስ ይበዛል። በየቀኑ አንድ አጭር መልእክት ላክ። አደንቅሃለሁ፣ ስላንተ እያሰብኩ ነበር፣ ዛሬ ምርጥ ስራ ሰርተሃል። ምንም አጋጣሚ አያስፈልግም። የተደበቀው የነርቭ ጥቅም እዚህ ላይ አለ። የደግነት ድርጊቶች የአንጎል የሽልማት ሰርኪዩት ያንቀሳቅሳሉ። ዶፓሚን እና ኦክሲቶሲን ይለቃሉ። ከስሜታዊ ሙቀትና ግንኙነት ጋር በጥብቅ የተሳሰሩ ኬሚካሎች ግን የበለጠ ጥልቅ የሆነ ነገር እየፈጠረ ነው። ዓለምን እንደ ገለልተኛ ወይም ጠላት ማየት ታቆማለህ፣ እናም እንደ ተዛማች ማየት ትጀምራለህ። ሰዎች ለግንኙነት የተፈጠሩ ናቸው። አዎንታዊነትን ስትጀምር
አንጎል አካባቢውን ደህንነቱ የተጠበቀ እንደሆነ ይተረጉመዋል። እናም ደህንነት የሚሰማው አንጎል ደስታን የሚፈቅድ አንጎል ነው። ልማድ 6 ከማንኛውም ጭንቀት በፊት 3 ቀርፋፋ ትንፋሾችን ውሰድ። ጭንቀት ብዙውን ጊዜ አውቶማቲክ ነው። መረጋጋት ሊሰለጥን ይችላል። አስቸጋሪ ኢሜል ከመክፈት በፊት፣ በብስጭት ከመመለስ በፊት፣ ወደ አስጨናቂ ውይይት ከመግባት በፊት ቆም በል። 3 ትንፋሾችን ውሰድ። ረጅም ወደ ውስጥ መተንፈስ፣ ረዘም ያለ ወደ ውጭ መተንፈስ። ይህ ፓራሲምፓቴቲክ የነርቭ ስርዓት የአንጎል የማረጋጋት ዘዴ አደጋ ላይ እንዳልሆንክ እንዲያሳይህ ያደርጋል። በሰከንዶች ውስጥ የልብ ምት ይረጋጋል። አስተሳሰብህ ግልጽ ይሆናል። ስሜታዊ ምላሾች ይለዝባሉ። ከህልውና ሁኔታ መስራት ታቆማለህ። ከንቃተ ህሊና መልስ መስጠት ትጀምራለህ። ደስታ የጭንቀት አለመኖር አይደለም፣ ወደ መረጋጋት በፍጥነት የመመለስ ችሎታ ነው። እና ይህ ትንሽ ቆም ማለት አንጎልህ ይህ እንዴት ማድረግ እንዳለበት ያስተምራል። ስለ ደስታ የተደበቀ እውነት። አብዛኛው ሰዎች ደስታን በዋና ህይወት ማሻሻያዎች ውስጥ ይፈልጋሉ። ነገር ግን የነርቭ ሳይንስ ጸጥ ያለ እውነትን ጠቁማል። አንጎልህ በጥንካሬ አይለወጥም፣ በመድገም ግን ይለውጣል። ጥቃቅን ልማዶች በወቅቱ ኢምንት ሊመስሉ ይችላሉ። ምንም ያህል ትናንሽ ቢሆኑ እንኳን እነዚህ ስሜታዊ መሰረት በቀስታ የሚቀየሩ ባህሪያት ናቸው። አንድ ቀን ከእንቅልፍ ትነሳና የሆነ ነገር እንደተለወጠ ትረዳለህ። ምላሽ ይቀንሳል፣ የበለጠ ተደንቃለህ። በትክክል መቼ እንደሆነ ሳታውቅ የበለጠ ቀላል ይሰማዋል። እውነተኛ ለውጥ እንደዚህ ይመስላል፣ ረቂቅ፣ ቀስ በቀስ ዘላቂ። ስለዚህ ይህ ትንሽ ልማድ ዛሬ ህይወቴን ይለውጣል ብላ ትጠይቅ። ይልቁንስ ይህ ትንሽ ልምድ ነገ አንጎሌ ምን እንዲሰማው እያስተማረው ነው ብለህ ጠይቅ። በአንድ ልማድ ጀምር፣ አውቶማቲክ አድርገው። ከዚያም ቀናትን የምትለማመድበትን መንገድ ምን እንደሚፈጠር ተመልከት። ምክንያቱም ደስታን ብዛም አዲስ ግኝት አይደለም፣ ብዙ ጊዜ የሰለጠነ ስርዓት ነው። በየትኛው እንደምትጀምር በአስተያየቶች ውስጥ ንገረኝ፣ ሁሉንም አነባለሁ። ህይወትን የተሻለ ለማድረግ አንጎልን እንድታሰለጥን ለመርዳት በየሳምንቱ እንደዚህ አይነት ቪዲዮዎች እንሰራለን። አሁን ማስታወቂያ ለማብራትና ይህን ቪዲዮ ላይክ ለማድረግ ጊዜው አሁን ነው። ድጋፋችሁ ይህንን ቻናል ለማድረግ ይረዳል። ስለተመለከታችሁ እናመሰግናለን።